ከባለቤቴ ጋር ትዳር ከመሰረትን 21 አመት ሞላን። ባለቤቴ አንድ ራሴን እንድፈትሽበት ያደረገኝን ጥያቄ ያቀረበችልኝ 21 አመት ካንተ ጋር ስኖር አንድም ቀን ከእናቴ ጋር ለመዝናናት ስትወጣ አይቼህ አላውቅም። ዛሬ ማታ እናትን ለራት ምሽት ጋብዛትና አዝናናት አለችኝ። ውዷ ባለቤቴ ባቀረበችልኝ ሐሳብ ከመገረም በላይ መሰጠኝ። ተስማማሁኝ። እናም ወደ እናቴ ጋር ደወልኩላት። ኡሚ ዛሬ ካንቺ ጋር ሽርሽር መውጣት ፈልጋለሁ አልኳት። ደነገጠች። ምን ነው ሰላም አይደለህም እንዴ? ልጆችስ ምን ሆኑ? ባለቤትህ ሰላም አይደለችም እንዴ? በማለት የድንጋጤ ጥያቄዎችን አርከፈከፈችብኝ። አብሽሪ ኡሚ ሁሉም ሰላም ነው፣ ካንቺ ጋር ለመዝናናት ፈልጌ ነው አልኳት። በጣም ደስ አላት፣ ተስማማች። ወደ ማታ ተዘጋጅተሽ ጠብቂኝ አልኳት። በቀጠሮዬ ሰዓት ወደ እናቴ ጋር ሄድኩኝ። እናቴ በረንዳው ላይ ቆማ እየጠበቀችኝ ነበር። እናቴ ሁለመናዋ ተቀያይሯል፣ እርጅና ተጫጭኗታል። ሰላምታ ከተለዋወጥን በኋላ ወደ መኪና ያስገብቻት ጉዞ ጀመርን። እናቴ በጣም ደስታ ይነበብባታል። ልጅ ዛሬ ካንተ ጋር ሽርሽር እንደምወጣ ለሰፈር ሰዎች ሁሉ እንዲሁም ለዘመድ አዝማዶቼ በሙሉ ተናግሬያለሁኝ። በጣም ከመደሰቷ የተነሳ አንድም የምታውቀው ሰው አልቀራትም። ወሬውን ለሁሉም አዳርሰዋለች። ወደ ሆቴሉ ይዣት ሄድኩኝ። አስተናጋጁ የምግብ ዝርዝር ወረቀት የያዘ ኩፖን ሰጠን። ኡሚ ምረጭ አልኳት። ፈገግ እያለች ከእርጅና የተነሳ ማየት እንደማትችል ተረዳሁ። ላንብብልሽ አልኳት። ልጅ ያለ ሆቴል ቤት ገብተን ልንመገብ ስንል የምግብ ዝርዝሩን አነብልህ ነበር፣ አሁን እዳህን ከፈልክ ብላ ፈገግ አለች። እኔም ፈገግ ብዬ አነበብኩላት። የለበሰችውን ልብስ ስመለከት ከ19 አመት በፊት የሞተው አባቴ የገዛላት የመጨረሻ ልብሷ እንደነበር አስታወስኩ። ምግቡ ቀርቦ እናቴ ከደስታ የተነሳ ምንም እየበላች አልነበረም። ደስታ በደስታ ሆናለች። በህይወቴ እኔም በጣም የተደሰትኩበት አጋጣሚ ነበር። ከእናቴ ጋር ተዝናንተ ስናበቃ ይህ ምሽት እንዲደገም ፈልጌ እማ መቼ ተመልሼ ልምጣና ልውሰድሽ አልኳት። በእንደዚህ ቀና ነገር ግን እኔ ነኝ የምጋብዝህ፣ ከተስማማህ ና አለችኝ። ፈገግ አልኩኝ። አብሽሪ ትጋብዥኛለሽ አልኳት። ተለያየን። በመሃል እናቴ ታመመች። ከህመሟ ድናልኝ አብሬያት የማሳልፍበት ምሽት ናፈቀኝ። ነገር ግን ከእናቴ ጋር ዳግም አልወጣንም። እናቴ ወደማይቀረው ሞት ተጓዘች። በጣም አዘንኩ፣ አለቀስኩ። ከእናቴ ጋር ቀጠሮ ይዘን ወደ ነበረው ምሽት ከአንድ ታዋቂ ሆቴል ቤት ተደወለልኝ። ዛሬ ራት ከባለቤትህ ጋር በነጻ ተጋብዛችኋል አለኝ። ግራ ተጋባሁ። ማን ነው? እንዴት? ለማንኛውም እሺ እንመጣለን ብዬ ስልኩን ዘግቼ ምሽት ላይ ከባለቤቴ ጋር ሄድኩኝ። ግብዣው ከደብዳቤው ጋር ቀረበልኝ። ደብዳቤውን ከፈትኩት። እንዲህም ይላል። ልጄ ሰላም ላንተ ይሁን። የራት ግብዣውን ስንቀጣጠር መገኘት እንደማልችል አውቀው ነበር። የሞት ቀጠሮዬ የተቃረበ እንደነበር ነፍሴ ይነግረኝ ነበር። ልጄ ይኸው እኔ በቃሌ መሰረት ጋብዣለሁ። በኔ ፈንታ ውዷ ባለቤትህን አብራህ እንድትሆን ፈቅጄልሃለሁ ይላል። ሳይታወቀኝ እንባዬ ወረደ። አለቀስኩ። 21 አመት ሙሉ የዘነጋሁትን ውድ ነገር አሁን ነው ማጣቴን ያወቅኩት። ስንቶቻችንን ካገባን በኋላ እናቶቻችንን የምናስታውሰው? ቤት ይፍረደው። እናቶቻችንን በሐያት እያሉ ልንጠይቃቸው ይገባል። እናቶቻችንን እድሜያቸውን አላህ ያርዝምልን። ሰላም አለይኩም።